የመልእክቱ ዋና ሀሳብ እግዚአብሔር ሁለተኛ ዕድል ይሰጣል የሚል ነው። አንዳንድ ጊዜ ጫካ ከሚሆነው ህይወት ውስጥ እግዚአብሔር ህይወታችሁን ሲያስመልጥ፣ አንዳንድ ጊዜ ሞት ከሚመስለው ህይወት ውስጥ እግዚአብሔር ሲያወጣችሁ፣ አንዳንድ ጊዜ ተስፋ የሌለው ነገር ተስፋ ወዳለው ህይወት ውስጥ እግዚአብሔር ሲያመጣችሁ፣ እኛ ባየነው ልክ አይደለም የሚያየው እግዚአብሔር። ምክንያቱም ካያችሁ በዚህ ምድር ላይ ብዙ ሰዎች ከተጠሩ በኋላ በዝሙት ዓለም ይገባሉ። ብዙ ሰዎች ከተጠሩ በኋላ ጥሪውን ትቶ ዘረኝነት ውስጥ ይገባሉ። ብዙ ሰዎች ከተጠሩ በኋላ ጥሪውን ጥሎ ቅድስናን ጥሎ ወደ ስርቆት ዓለም ይገባሉ፣ ወደ ማጭበርበር ህይወት ይገባሉ። ነገር ግን እግዚአብሔር የጠራበት ዓላማ ስላለ ከተዋጡበት ወይም ከተፈተኑበት ወይም ከሚያጨበርብሩበት በቃ ተስፋ ከማይኖርበት ህይወት ይወጡና በእግዚአብሔር ዓለም እግዚአብሔር ራሱ በራሱ ፍላጎት ጎትቶ ያስገባቸው ሰዎችን እንመለከታለን። ዮናስን በዚህ ስፍራ ላይ ካያችሁ እድል ሊያገኝ የማይገባ ሰው ነው። ከእግዚአብሔር ዘንድ የመጣው ድምፅ ይዞ የገባ የእግዚአብሔር ሰው ነው። ነገር ግን ይግባ እንጂ ለገባው ድምፅ ታማኝ ያልሆነ ሰው ነው። እግዚአብሔር የሚሰማ ልብ ይኑር እንጂ እግዚአብሔር ወደ ማደር ያሻግራል። ያንተ ድካም በመሃል ላይ አያስቀርም። ያንተ ውርደት፣ ያንተ ባህሪ፣ ያንተ ማንነት አያስቀርም። ብቻ የሚደነግጥ ልብ ይኑር፣ ብቻ የሚፈራ ልብ ይኑር። እግዚአብሔር ሰው አይደለም። ጠላት ውጦ ያቆየው ያንተን በረከት እግዚአብሔር ወደ አደባባይ ያስገባል። እኔ ጋር ያለኝ መልእክት አለ። በጠላቶቻችሁ መንደር እግዚአብሔር ሸሽጓችሁ ወደ ማደር ያሻግራችኋል። ጠላት ባለበት መንደር ላይ፣ ገዳይ ባለበት መንደር ላይ ለመግደል የምጠብቁ ያሉ ከገዳዮች መንደር እግዚአብሔር በሰላም ወደ ተልኳችሁ ያደርሳቸዋል። ዋንቶቹ እየሰሙ ደጋቢዎች እየሰሙ ደብተራዎች እየሰሙ የጨለማ ገዢዎች እየሰሙ የሰማይ አምላክ ወደ ራእይና ወደ ዓላማ ያደርሳል። አሜን በል በጌታ። መጽሐፍ ቅዱሳችን ትንቢተ ዮናስ ላይ ያለውን ቃል ክፍል በአብሮነት እንሄዳለን። የመልእክቴ ዋና ሀሳብ እግዚአብሔር ሁለተኛ ዕድል ይሰጣል የሚል ነው። የመልእክቴ ዋና ሀሳብ እግዚአብሔር ሁለተኛ ዕድል ይሰጣል የሚል ነው። እግዚአብሔር እንደገና ሁለተኛ ዕድል ምን ያደርጋል? ይሰጣል። እስቲ አጠገብ ላይ ያለውን ሰው እግዚአብሔር ሁለተኛ ዕድል ይሰጣል ያለልኝ። ጠዋትም እንደተማራችሁ እንግዲህ ለነቢዩ ለትንቢተ ኤርምያስ እግዚአብሔር በግዞት ቤት እያለ ሁለተኛ ዕድል ሰጥተው እንደገና እንደተገለጠው ለነቢዩ ዮናስ ደግሞ እንደገና እንደሚገለጥ እንደ ፓርቲቱ እንደ ፓርት ስር ያደርጋችሁ ማየት ትችላላችሁ። እና አሁንም እግዚአብሔር ደግሞ እንደገና ዕድል እንደሚሰጥ እኔ አላቅም። ይሄ መልእክት ለምን እንደምደጋገም አላቅም። ተዘጋጅቼበት አይደለም ወይ ለትምህርት ተዘጋጅቼም አይደለም። ነገር ግን አሁንም እግዚአብሔር ይሄን ቃል ማውራት እንዳለብኝ በውስጤ ላይ ስሙላ ይሄን ቃል ለእናንተ ለማስተላለፍ መጥቻለሁና ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ትንቢተ ዮናስ ላይ ያለውን ቃል ክፍል በአብሮነት እንሄዳለን። ትንቢተ ዮናስ ምዕራፍ 3 ከቁጥር 1 የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያችም ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግም ታላቅ ከተማ ነበረች። ዮናስ የ1 ቀን መንገድም ያህል ወደ ከተማይቱ ውስጥም ሊገባ ጀመረ። ጮኸ በ3 ቀን ውስጥም ነነዌ ትገለበጣለች አለ። ቁጥር 5 የነነዌ ሰዎቹም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሽም ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀምጦ አዋጅ አስነገረ። በነነዌ ውስጥም የንጉሡንም የመኳንንቱንም ትእዛዝንም አሳወጀ። እንዲሁም አለ፣ ሰዎችና እንስሶች ላሞችና በጎች አንዳቸውም አይቅመሱ፣ አይሰማሩ፣ ውሃንም አይጠጡ። ሰዎችና እንስሶች በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገድና
በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔርም ተመልሶ ይጸጸት እንደሆነ ከጽኑ ቁጣም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንድትመለሱ ስራቸውም አየ። እግዚአብሔርም ያደርገባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገም። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ እግዚአብሔር ለነነዌ ከተማ እንደገና ዕድል መስጠቱ ደግሞ ለነነዌ ከተማ ብቻ አይደለም። ዋና ዕድል የሰጠው ከነነዌ ከተማ ይልቅ ለዮናስ ነው። መጀመሪያ ሚስቱን ተሸክሞ የሄደው ዮናስ ነበር። መጀመሪያ መልእክቱን ይዞ የሄደው ማን ነው? ዮናስ ነበር። ዮናስ ግን ለተነገረው ወይም ለተላከው ዓላማ ታማኝ አልሆነም። ዮናስ ለተነገረው ጥሪ፣ እግዚአብሔር ለሰጠው ዓላማ፣ እግዚአብሔር በሱ ላይ ሊሰራ ለወደደው ጉዳይ በቂ የሆነ ምላሽ ለእግዚአብሔር አልሰጠም። ስለዚህ እግዚአብሔር አምላክ ወደ ላከው ስፍራ ጥሎ ወደ ራሱ ስፍራ ሲመላለስና ሲራመድ እንመለከተዋለን። ከዚህ የተነሳ እግዚአብሔር በምዕራፍ 1 እና 2 ላይ እንደተመለከታችሁ በሱ ላይ እንደተቆጣ በአሳ ነባሪ ሆድ ውስጥ 3 ቀን መቆየቱ የሚታወቅ ነው። ከቆየበት ስፍራ እግዚአብሔር አውጥቶ በየቢስ ወደ ማዶ ወደ ነነዌ እንዲተፋ ያደረገው እግዚአብሔር ነው። ደግሞ ድምፅ መስጠቱ ብቻ አይገርመኝም። እና የገረመኝ ነገር ድምፁ መምጣቱ ሰውየው ካለ ሚለት ያገኛል፣ ድምፅ ያገኛል። ሰውየው እዚህ ቦታ ላይ በጣም ያስደነቀኝና የገረመኝ ነገር አንድ ጉዳይ እግዚአብሔር አምላክ የአሳውን አፐታይት ዘግቶ የአሳው አፐታይዘር ዘግቶ ሆድ ውስጥ ያለው ማሽን እንዳይፈጨው አድርጎ ትልቅ ነገሮቹ የሚፈጨው ማሽኑ እንዳይፈጭ አድርጎ እግዚአብሔር 3 ቀን ሙሉ አሳ ነባሪ ሆድ ውስጥ ማቆየቱ በጣም አስገራሚ ነው። በጣም አስገራሚ። አንዳንድ ጊዜ ወደ ተላክበት ዓለም እንዳትደርስ የሚከለክል ውጦ እያለም ተውጠ ባለህበት ቦታ እግዚአብሔር ራሱ ወደ ዓላማውና ወደ ሚሴጁ አንዳንድ ሰዎችን እግዚአብሔር ያሻግራልና ያደርሳል። ምክንያቱም ካያችሁ በዚህ ምድር ላይ ብዙ ሰዎች ከተጠሩ በኋላ በዝሙት ዓለም ይገባሉ። ብዙ ሰዎች ከተጠሩ በኋላ ጥሪውን ትቶ ዘረኝነት ውስጥ ይገባሉ። ብዙ ሰዎች ከተጠሩ በኋላ ጥሪውን ጥሎ ቅድስናን ጥሎ ወደ ስርቆት ዓለም ይገባሉ። ወደ ማጭበርበር ሕይወት ይገባሉ። ነገር ግን እግዚአብሔር የጠራበት ዓላማ ስላለ ከተዋጡበት ወይም ከተሰደዱበት ወይም ከሚያጨበርብሩበት በቃ ተስፋ ከማይኖርበት ሕይወት ይወጡና በእግዚአብሔር ዓለም ውስጥ እግዚአብሔር በራሱ ፍላጎት ጎትቶ ብዙ ያስገባቸው ሰዎችን እንመለከታለን። ወዳጆቼ አንዳንድ ጊዜ እኛ ባየነው ልክ አይደለም የሚያየው እግዚአብሔር። ዮናስን በዚህ ስፍራ ላይ ካያችሁ እድል ሊያገኝ የማይገባ ሰው ነው። ነቢይ ከነቢይ ድምፅ ሰምቶ የወጣ ሰው ሳይሆን ከእግዚአብሔር ልጅ ከኢየሱስ የወጣ ከእግዚአብሔር ልጅ ከኤሎሂ ከእግዚአብሔር ዘንድ የመጣው ድምፅ ይዞ የገባ የእግዚአብሔር ሰው ነው። ነገር ግን ይግባ እንጂ ለገባው ድምፅ ታማኝ ያልሆነ ሰው ነው። እኛ ቢሆን ለትናንትናው ድምፅ ታማኝ ስላይደለ ነገ መድረክ አትወጣም ብለን ነው የምንዘጋው። እግዚአብሔር ግን ምን እንዳደረገ ታውቃለህ? 2 ዕድል ውስጥ 2 ዓላማ እግዚአብሔር በዮናስ ውስጥ ማድረጉ በጣም ያስገርመኛል። ምክንያቱም በአሳ ሆድ ውስጥ ማቆየቱ ብቻ አይደለም። አሳ ውስጥ ሲሄድ አሳ ሆድ ውስጥ ከመግባቱ በፊት ውሃ ውስጥ ነበር። በዛ ውሃ ውስጥ አሳ ነባሪ ብቻ አይደለም፣ ሌላ ነገር ብዙ ነገር አለ። ከብዙ ነገር ጠብቆ ውሃው እንዳያጠፋው ውሃው እንዳይገል አድርጎ ምን አደረገ? በውሃ ላይ ታንቆ ወይንም ትን ብሎት እንኳን ውሃ ጠጥቶ እንዳይሞት እግዚአብሔር ምኑን አዘጋጀ? በውሃ ላይ ነው የተጣለው። ግን በውሃ ውስጥ ምኑን አዘጋጅቶ ነው የጠበቀው? አሳ ነባሪ እግዚአብሔር አዘጋጅቶ ጠበቀ። አንዳንድ ጊዜ ጫካ ከሚሆነው ህይወት ውስጥ እግዚአብሔር ህይወታችሁን ሲያስመልጥ፣ አንዳንድ ጊዜ ሞት ከሚመስለው ህይወት ውስጥ እግዚአብሔር ሲያወጣችሁ፣ አንዳንድ ጊዜ ተስፋ ከሌለው ነገር ተስፋ ወዳለው ህይወት ውስጥ እግዚአብሔር ሲያመጣችሁ፣ አንዳንድ ጊዜ ሞት ከሚመስለው ህይወት ውስጥ እግዚአብሔር ህይወት የሆነው ህይወት እግዚአብሔር ሲሰጥ፣ ለዮናስ 2 ሞት ነው። ምክንያቱም ውሃ ውስጥ ቢጠፋም ሞት ነው። ውሃ ውስጥ መጥፋቱ ብቻ አይደለም። በጣም የሚያስገርማችሁ በሌላ ነገር ደግሞ በጣም አስገራሚና አስደናቂ የሚያስገርመን ነገር አንድ ነገር ከዛ ቦታ ብቻ አልጣለም። እግዚአብሔር መልሶ ደግሞ ምን አደረገ? እንደገና አሳ ነባሪ አዘጋጅቶ አሳ ነባሪ ውስጥ አስቀመጠ።
እዛ ውስጥም ደግሞ ተፈትቶ እንዳይሞት 3 ቀን ሙሉ አሳ ነባሪ ሆድ ውስጥ ሲሞት አይ ልጄ ራእይ ያለው ሰው ነው፣ ልጄ እድል ያለው ሰው ነው፣ ልጄ ዓላማ ያለው ሰው ነው፣ ባይሰማኝም እራራለታለሁ፣ ባይሰማኝም እራራለታለሁ፣ ባይሰማልኝም እኔ ባይቀበለኝም የኔ ራእይ በአግባብ ተሸክሞ እኔ ወዳልኩት ሀገር ወደ ተባለው ሀገር ባያደርስም ነገ ቀናለሁ። አሁን አሳ ነባሪ ሆይ ያንተን አበታይ ዘግቻለሁ። ስለዚህ ልጄ ዮናስ የተቀባ ሰው ነው። ባንተ ውስጥ ባለው አሲድ ውስጥ አይገባም። ያንተ አበታይ ዛሬ ዮናስን ሊፈጨው አይችልም። ለ3 ቀን ተሸክመ ጠብቃ። ሃሌሉያ አሜን። ዛሬ በጠላቲ ውስጥ እግዚአብሔር ሸሽጎ ያሻግራል። እኔ ጋር ያለኝ መልእክት አለ። በጠላቶቻችሁ መንደር እግዚአብሔር ሸሽጓችሁ ወደ ማዶ ያሻግራችኋል። ጠላት ባለበት መንደር ላይ፣ ገዳይ ባለበት መንደር ላይ ለመግደል የምጠብቁ እያሉ ከገዳዮች መንደር እግዚአብሔር በሰላም ወደ ፈልጓችሁ ያደርሳችኋል። ሟርተኞች እየሰሙ፣ ደጋሚዎች እየሰሙ፣ ደብተራዎች እየሰሙ፣ የጨለማ ገዢዎች እየሰሙ የሰማይ አምላክ ወደ ራእይና ወደ ዓላማ ያደርሳል። አሜን በል በጌታ እግዚአብሔር ይጥራ እንጂ እግዚአብሔርን የሚሰማ ልብ ይኑር እንጂ እግዚአብሔር ወደ ማዶ ያሻግራል። ያንተ ድካም በመሃል ላይ አያስቀርም። ያንተ ውርደት፣ ያንተ ባህሪ፣ ያንተ ማንነት አያስቀርም። ብቻ የምትረግጥ ልብ ይኑር፣ ብቻ የሚበላ ልብ ይኑር። ይህን ዕድል ያመጣው አንድ ጉዳይ ነው። ነጋዴዎች አብረውት ነበሩና አንድ ነገር አሉ። ይሄ በደል በማን ምክንያት መጣ ብለው በጠየቁ ጊዜ ውይ ዝም አለና ዕጣው ደረሰ። ዕጣው ከደረሰ በኋላ አንተ ማንን ነው የምታመልከው ብለው በጠየቁ ጊዜ እኔ ሰማይና ምድር የፈጠረው የየቢሱ ባለቤት የሆነው እግዚአብሔርን አመልካለሁ አለ። ይሄ መከራ ሁሉ ራሱ የመጣው ከኔ የተነሳ ነው አለ። ከኔ የተነሳ ነው። የእናንተ በደል አይደለም። እናንተ ነጋዴዎች ናችሁ። ምን አጥፍታችሁ? እናንተ በታማኝነት እየነገዳችሁ ነው። ከምታገኙ ለመንግስትም ግብር የምትከፍሉ ናችሁ። እናንተ ለቤተሰባችሁም የምትኖሩ ናችሁ። በእናንተ ምክንያት ይሄ ውሃ ላይ የሚነሳው መናውጡ አልመጣም። ስለዚህ በእኔ ምክንያት ስለሆነ እኔን አንሱና ምን አድርጉ? ወደ ውሃ ውስጥ ጣሉ አለ። ታዲያ ምንም አትራሩ፣ ዕጣውን ደርሶብኛል። አንተ ነገር ምን አንዳንድ ጊዜ ሰዎች በቀልድ የሚያስቀምጡ ዕጣው ራሱ አንተ እውነት ነገር ይፈርዳል። ዕጣው ራሱ በዮናስ ላይ ነው የወደቀው፣ በቦቱ ከነበሩ ነጋዴዎች መካከል አንተ። ከዛ ይሄ በደል ሁሉ የመጣው ከኔ የተነሳ ነው። ከኔ የተነሳ ልጆቻችሁ ተርቦ ነበር። ከኔ የተነሳ ሚስቶቻችሁ ባዶ ሜዳ አልቅሶ ነበር። ከኔ የተነሳ የእናንተ ንግድ ተበላሽቶ ነበር። ከኔ የተነሳ ያመጣችሁት ነገር ሁሉ ወደ ውሃ ጥላችሁ ነበር። እኔ እኮ ነኝ የነውጡ ባለቤት። እኔ እኮ ነኝ እኔን ለማትረፍ ስል እኔ በእናንተ መካከል ስለተቀላቀልኩ ነው ይሄ የመጣባችሁ። ስለዚህ እኔን ምን አደረጉ? አንሱና ወረወሩ። እንደዚህ አይነት ደንጋጣ ልብ እግዚአብሔር ለእኔና ለአንተ ይፍታል። በእውነት ችልተኛና እልከኛ በእኛ ዘመን ሰዎች ቢሆን እኮ እልከኛ ናቸው። አይሰሙ። በማ በኩል በደሉ እንደመጣ፣ በማ በኩል ትዳሩ እንደምናወጥ ቆም ብለው አያስቡ። በማ በኩል መስሪያ ቤት እንደምናወጥ አያዩ። በማ በኩል ገብቶ ቤተክርስቲያን እንደምትናወጥ ሰው አይረዳም። ነውጥ ወዳጄ እዛ የዮናስ ዘመን ብቻ አይደለም። ዛሬ በየቤተ ክርስቲያኑ ውስጥ ነውጥ አለ፣ ያለ ነውጥ አለ። የሆነ ሰው መንገድ ስለሳተ ነው ነውጡ የሚፈጠረው። የሆነ ሰው እውነቱን ደብቆት ነው የሆነ ነውጥ የሚፈጠረው። ወዳጆቼ እግዚአብሔር ራሳችን የምንመለከትበት የውስጥ አይኖቻችን እግዚአብሔር ያብራል። መስዋዕት የሚያይ ሰው ፊት ለፊት አይቶ ራሱ ውስጥ ያለው ምን እንደሆነ ለይቶ እንደሚያይ ራሳችሁን የሚታዩበት አይን እግዚአብሔር ይጨምርላችሁ። ማንኛውም ሰው እየወጣ በቤቱ ላይ ባለው መስዋዕት ፊቱን ጸጉሩን እንደዚህ አድርጎ አይቶ ቼክ አድርጎ እንደሚወጣ ዛሬ በጌታ በኢየሱስ ይህ ምሽት ከእግዚአብሔር ጋር የምትተያዩበት ጊዜ ይሆንላችሁ። ፈጽሞ ለቤቱሽ እንደገና ዕድል ይምጣ፣ ለትዳርሽ እንደገና ዕድል ይምጣ፣ ለቤት እንደገና ዕድል ይምጣ፣ ለኑሮ እንደገና ዕድል ይምጣ፣ ለተበላሸው ለአንተ ጉዳይ እንደገና ዕድል ይምጣ። በኢየሱስ እግዚአብሔር ዘንድ ወዳጅ ዕድል ካልመጣ አደጋ ነው። አምባቴ ዘምረህ ከእግዚአብሔር ዘንድ ዕድል ካልመጣ አንድ ቀን ከወደቅክ ተቀርተሃል። እግዚአብሔር ዕድል ያምጣል። እውነቴን ነው የምላችሁ። እግዚአብሔር ዕድል የሰጠበት ክፍል ነው ይሄ ክፍል። በጣም አስገራሚ ዕድል እግዚአብሔር ያመጣበት ክፍል ነው ይሄ ክፍል። በጣም የሚገርም ክፍል ነው እግዚአብሔር። አንተ ሰዎች ሰውየው ተጠራጥሮ ነው የሆነው።
ነገር ግን በጣም ያስገረመኝ ነገር ሰዎችም ወዲያው መልእክቱን ሰሙና ሰዎች የሚሆኑትን ነገር አጋጣሚ በወሬ ደረጃ ወደ ንጉሱ ደርሷል። አንተ ቀጥታ ንጉሱን አግኝቶ አላወራም። አንዳንድ የሚደረግጡ ልቦች አንተ ነነዌ ንጉሱ ነው ያስገረመኝ። በሌላ ባለ ሳያው ነነዌ ከተማን የሚበላ መንግስት ነው ያስገረመኝ። ሰፈር አካባቢ ጾም ጸሎት እንደገባ አየና እሱ ጭራሽ ሲሰማ የራሱ ክብር ልብስ አውልቆ ለሶስት ቀን ማቅ ልበሱ፣ ለከብቶቻቸው ምን አትስጡ፣ ከብት የሚበላው ነገር አትስጡ፣ ውሃ ጭምር አትስጡ፣ እኛ ብቻ አንጾምም፣ በእኛ ቤት ያለው ንብረቶችም ይጾሙዋል፣ መስሪያ ቤታችን ይጾሙዋል። መስሪያ ቤት ጭምር ነው የተዘጋው። ባይሰው ሰውየው ራሱ ሰራተኛው ንጉሱ ምንድን ነው ዙፋኑን ለቆ ወዴት ወርዷል? ወደ ምድር ወርዷል። እናገራለሁ ብሎ ከመድረክ ወርዶ ወደ አደባባይ የመውጣት ጀግና ነቢይ እንደ ዮናስ በእኔ ዘመን ሰማይ የሚዘጉና ሰማይ የሚቆልፉ ሰማይ የሚከብቱ ሴት ልጆችና ወንድ ልጆች በኢየሱስ ይቀባሉ። ልክ እንደ ዮናስ ከተማው የምደነግጥላቸው ሰዎች ልክ እንደ ኤልያስ ከተማውን የሚያስደነግጡ በጌታ በኢየሱስ ልክ እንደ ሐዋርያ ጳውሎስ አስደንጋጭ መልእክት ይዞ በከተማው ላይ የምነሱ ጀግና ነቢያቶች፣ ጀግና ሐዋርያቶች፣ ጀግና ፓስተሮች፣ ጀግና ወንጌላዊዎች፣ ጀግና አስተማሪዎች በኢየሱስ በምድር ላይ ከአፋቸው የሚወጣው ቃል እስከሚያስፈራ ድረስ እግዚአብሔር በሀገረ ኢትዮጵያ ላይ ቅባት ያወርደዋል። ይሄ እኮ የብሉይ ኪዳን ሲስተም ነው። በእኛ ዘመን ይሰራል። በጣም ዝክር ይሆናል። ይተነብያለሁ ይስማ መልእክቱ የኔ ነው የሚል ሰው በሩቅም በቅርብም ሆኖ ይህን መልእክት ከተቀበለ ይቀበለኝ በኢየሱስ ስም። የተኛውም ቅባት የሚመጣ መንፈስ በሀገረ ኢትዮጵያ ቢሞላ ጌታ ምስክሬ፣ ቅባት ማንም ሰውሮ አይቀብሩ። ቅባት ልክ ይሄ እውነትና ጭስ መውጫ ያጣም አይደል የሚለው የተኛው እስቲ ቢላ ቤት የተኛው እስቲ ሳውንድ ፕሩፍ አስገባ ቤት እንደመውጣት ታውቁ ጭስ ግን ይወጣል። ልክ እንደዛ ነው ቅባት ይወጣል። ተጨምቆ ይወጣል። እንደው በበቀል ይወጣል። እንደው በምድሬ ላይ እግዚአብሔር እንደገና በቅባት ይንቀሳቀሳል። በምድሬ ላይ እንደገና እግዚአብሔር ኃይል ይመጣል። በምድሬ ላይ እንደገና የእግዚአብሔር ደመና ይገለጣል። በምድሬ ኢትዮጵያ ላይ እንደገና ኃይል ይገለጣል። በምድሬ ኢትዮጵያ ላይ እግዚአብሔር የተቀቡ እሳት የራሱ መቆሳም የሆኑ ሴቶች፣ መቆሳም የሆኑ ወንዶች፣ እናት አባቶች በመጨረሻው ዘመን ላይ ከመንፈስ አበሳሉ የተባሉ እነኛ ቅባት ተካፍሎ በአደባባዮች ላይ ይገለጣል። አዳራሽ ብቻ ላይ ይገለጡ ማለት አዳራሽ ሰዎች ቢከለክሉ አዳራሽ ሰዎች ቢከለክሉ ታክሲ ውስጥ አዳራሽ ይሆንላቸዋል። ጌታ ምስክሬ ነው። አዳራሽ ቢከለከል እግዚአብሔር ባስ ውስጥ በአገልግሎት መድረክ ያደርጋል። መድረኮች ቢከለከሉ የከተማው አደባባዮች በናዝሬቱ በጌታ በኢየሱስ ለነሱ የአገልግሎት ስፍራ ይሆናል። ትምህርት ቤቶች ላይ አጋንንት የሚጥሉ ልጆች ይነሳሉ። በተገመ እየነገዱ አጋንንት የሚመቱ ይቀባሉ። እያስተማሩ አጋንንት የሚመቱ ይቀባሉ። ብርትተኛ ሆነው በማየት በጨለማው ዓለም ላይ ያለው መንፈስ የሚመቱ ይነሳሉ። እኔ እርግጠኛ ነኝ ይሄ ወንጌል ዛሬ ባይሰወርም በአደባባይ ይገለጣል። በኢየሱስ ስም እስቲ አንድ ጊዜ ይገለጣል ማለት ነው። ይገለጣል፣ በአደባባይ ይገለጣል። ማን ያውቃል? ራብ የቀበረው ጸጋ ካለ ይወለዳል። አትሞትም ጸጋ ተሸክመ አይደለም ጌታ ከአሳ ነባሪ ሆድ ውስጥ አንተ በጣም ከባድ መርዝ ነው ያለው። ኃይለኛ አሲድ ነው ያለው አሳ ነባሪ ሆድ ውስጥ ወዲያው የሚፈጭ ነው። ዱቄት የሚያደርግ መርዝ ያለበት ነው አሳ ነባሪው። ነገር ግን ከዛ ውስጥ እግዚአብሔር 3 ቀን ሙሉ ጠብቆ ነው ያወጣው። እያወጣ ደግሞ ውሃ ውስጥ አልተፋም። እግዚአብሔር እንድተፋ አላዘዘው። ወደ ማዶ አሻግረው እንድተፋ ነው ያደረገው። ዛሬ እነግርሃለሁ ጠላት ውጦ ያቆየው ያንተን በረከት እግዚአብሔር ወደ አደባባይ ያስተፋል። እግዚአብሔር ከነ መከራ ሊያስወጥ ሰው አይደለም። አሜን። ጥሪ ነው ልብ ባንተ ላይ ለጥሩ ስለ እግዚአብሔር ይጠነቀቅልሽ። ጌታ ምስክር፣ ጎረቤት አይጠነቀቅ፣ ትዳር አይጠነቀቅ፣ አባት እናት አይጠነቀቅ። መንፈሳዊ አባት ለብዙዎች አሁን ለምሳሌ የኔ ባህሪ ለሌሎች ላይ መች ይችላል። እኔ እንኳን ለመንፈሳዊ ልጆች ከሚጠነቀቀው በላይ ላልጠነቀቅ ይችላል እኮ ራሴ የሚጠነቀቅ ሰው እየመሰልኩ ለመንፈሳዊ ልጆች ማልጠነቀቅ ሊሆን ይችላል በእነሱ አስተሳሰብ። ነገር ግን እንደ ሰው አስተሳሰብ አይደለም። እግዚአብሔር በራሱ ሲስተም ይጠነቀቃል ሰው ልጅ። ሃሌሉያ። ከእግዚአብሔር ሙሉ ትምህርት ነው የምታገኘው እንጂ ጎደሎ ትምህርት አታገኘው። እኔ ስጋ ለባሽ ስለሆንኩ እኔ ጋር ጎደሎ ትምህርት ሊኖር ይችላል። እኔ ስጋ ለባሽ ስለሆንኩ አንብቤም ያነበብኩትን ላላስተውል ይችላለሁ። የሰማይ አምላክ ግን በነገር ሁሉ የእውቀቶች ሁሉ ባለቤት መጽሐፍ የደረሰ አባት ስለሆነ በእናንተ ነገር ላይ እግዚአብሔር ጣልቃ ይገባል።
በሮቻችሁ ላይ ዘጋ ይከፈታል። በረከቶቻችሁ ወደ ማዶ ይተፋል። ተልኮ ወዳለበት ስፍራ ትተፋላችሁ። አንተና ያንተ ነገር አብሮ ካንተ ጋር ይተፋል። አሜን። ዮናስ ብቻው አልተተፋም። ከዮናስ ጋር የነበረው ሚሴጅም ጭምር አብሮ ነው የተተፋው። ዛሬ መልእክት አለኝ። ያንተ ነገር ውጦ ያቆየ፣ ያው ካንተ ጋር ካንተ ጉዳይ ጋር ውጦ ያቆየ ጠላት በአደባባይ ያንተን በረከት ይተፋል። በአደባባይ ይተፋል። እውነቴን ነው። ብቻዬ አይደለም የምትተፋው። ብቻዬ ከተተፋ ምንም ጥቅም የለም። ከዓላማ ውጭ ከሆንክ ምንም ጥቅም የለም። ከና ራእዩ እግዚአብሔር በአደባባይ ይተፋል፣ ያስተፋል። ወዶ ሳይሆን የልጄ ጉዳይ ትባ ብሎ አስገዳጅ አዋጅ ያወጣል። ትላንትና ዋጠው ብሎ እንደተናገረው አሁን ደግሞ ትባ ወደ ማዶ ብሎ ያስተፋል። የተባለበት ዘመን ሊያበቃ ግድ ነው። የተያዝክበት ዘመን ሊያበቃ ግድ ነው። በአደባባይ በጌታ በኢየሱስም ትተፋለህ። እኔ ተፋለው የሚል ሰው አሜን። ብቻ ያትተፋም ከነ በረከት ትተፋለህ። ብቻ ያትተፋም ከነ ሚሴጅ ትተፋለህ። ብቻ ያትተፋም ያንተ በረከት ካንተ ጋር አብሮ ይተፋል። ሚሴጁ የኔ ነው የሚል ሰው አሜን ብሎ ይቀበል በጌታ። ወዳጆች እግዚአብሔር መልሶ እድል ይሰጣል። አሜን። እግዚአብሔር እንደገና እድል ይሰጣል። ሉቃስ ወንጌል 15 ላይ ያለውን እስቲ ክፈቱና አንዴ ይችል ጨምርና ላብቃ። ገንዘቡንም ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡንም በተነ፣ ሁሉንም ተዳበለ። እርሱም እሪያ ሊያሰማራው ወደ ሜዳ ሰደደው። እሪያዎቹም ከሚበሉትም አስሮ ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረ። እሪያ ከሚበሉት የሚሰጠው ሰው አልነበረ። ሰውየው ባለጠጋ የሆነው ሰው ነው። በአባቱ ቤት ብዙ አሽከር ያለበት ብዙ ባለጠጋ የሆነ ሰው ነው። የራሱ ባለጠግነቱን ተሸክሞ የወጣ ሰው፣ ነገር ግን ሁለተኛ እድል የማይገባ ሰው፣ የራሱ የሆነው ነገር ተሸክሞ የሄደ ሰው ነው። ተካፍሎ የሄደ ሰው ነው። ሽጦ የሄደ ሰው ነው። በአካባቢ ላይ አባቱን ያሳፈረ ሰው ነው። በመንደሩ አባቱ ባለበት ቦታ፣ ተከብሮ ባለበት ቦታ አባቱን በሰዎች ፊት አንገት ያስደፋ ልጅ ነው። ነገር ግን ከዕለታት አንድ ቀን ኑሮ ተለወጠ። ትናንት ይሳካል ወይም ይመቸኛል ብሎ እንደወጣው ነገሩ አልሆነም። ጉድ ሆኗል። ከጥቂት ቀናቶች በኋላ የያዘው ነገር ሁሉ ጨረሰ። ከጨረሰ በኋላ በጣም እሪያዎቹ ከሚበሉት አስሮ ሊጠግብ ይመኝ ነበረ ይልና የሚሰጠው አልነበረ። ወደ ልቡም ተመለሰ። ሁሉም ነገር ከጨረሰ በኋላ ሁሉም ነገር ካጣ በኋላ ገንዘብ ካጣ በኋላ የአባቱን ፍቅር ካጣ በኋላ የታላቅ ወንድሙን ፍቅር ካጣ በኋላ የጎረቤት ፍቅር ካጣ በኋላ የጓደኞቹን ፍቅር ካጣ በኋላ ባይዘር ሁሉም ነገር ጥሎ ነው ሄደው። ጓደኞቹን ጭምር ጥሎ ነው ሄደው። ቤተሰቡን ጭምር ጥሎ ነው ሄደው። ራዩን ጥሎ ነው ሄደው። ዓላማውን ጥሎ ነው ሄደው። ተስፋ ወደ ሌለበት ቦታ ገብቷል። ይዞ ወጣው ገንዘብ ለዘላለም የሚበቃ መስሎት ድጋሚ ችግር እንደሌለው አሰበና ይዞ ሄደ። ከሄደ በኋላ ደግሞ አንድ ቀን እሪያ የሚበላው ነገር ለመብላት አጣ። ትራፊ የሚሰጥ ሰው አጣ። ማንም ወገኔ ብሎ የሚናገር ሰው አጣ። ከዛ በኋላ እንደዚህ ብሎ ጀመረ። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የምተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊት በደለሁ። በማን ነው? በሰማይና በፊት ምን አደረግሁ? በደለሁ። ወደፊትም ልጅ ሊባል አይገባኝም። ከሙያተኞችም እንደ አንዱ አድርገኝ እለዋለሁ። ተነስቼም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱም አየውና አዘነለት። አቤት በኢየሱስም ዛሬ እግዚአብሔር ለኛ ይዘንልን። ያው እዚህ ቦታ ላይ በጣም የሚገርም ነው። እግዚአብሔር ለኛ ዛሬ ይዘንልን። መንፈስ ቅዱስ ለኔና ለእናንተ እንደገና ይዘንልን። የበደልነው በደል ያጠፋነው ጥፋት እግዚአብሔርን ከቤታችን ያስወጣ ከሆነ እግዚአብሔርን ከልባችን አስወጥቶ ከሆነ እግዚአብሔርን እንደገና ወደ ልባችን የሚያስጠራ የእግዚአብሔር መንፈስ ያገኛል። መንፈሷን ወደ ቤታችን ይመለስ። ሰውየው ይሄን እንደገና ለመናዘዝ ተናዞ እግዚአብሔርን ለመጠየቅ እንደገና ወደ ልብ መመለስ ይገባል። አንዳንድ ሰዎች ጥፋት አጥፍታችሁ አይገባችሁም።
ከጠፋ በኋላ ያ ፍቅር ካጣ በኋላ ያ ሰው ካጠገቢ ከሸሸ በኋላ ያ የምረዳ ሰው ካጠገቢ ከራቀ በኋላ ያ የምደግፈው ሰው ከራቀ በኋላ ያ ትላንትና ያንተ ድምፅ የሚሰማ የሆነ በተቸገርክ ጊዜ ቀርበህ እንደውም እንደ ወንድም የምታወራው ነገር ካጣ በኋላ ከሱ ከራቅ በኋላ ከዛ በኋላ ነው ያንተ ጥፋት የምትረዳው። እሱ አይጠቅምም። ግን ለልጁም እድል ያለው እግዚአብሔር በሰማይ ያለው ለዘላለም ያለ ነው። እሺ ለልጁም ደግሞ እዚህ ክፍል ላይ የጠቀመው ምንድነው? አባቱ ሳይሞት በህይወት መኖሩ ነው። አባቱ ሞቶ ቢሆን ታላቅ ወንድሙ አያስጠጋም ነበር። እንኳን አባቱ እያለ አላስጠጋም ብሎ ነበር። አባቱ እያለ አባቱ በህይወት እያለ ትላንት የራሱን ዕጣ ፈንታ ይዞ የሄደው ለምን ወደዚህ ታረደዋለህ? ትላንት የራሱን ሽጦ ሄዷል። አሁን ያለማ የእናቴና ያንተ የኔ ብቻ ነው። የእሱ እድል ከዚህ በኋላ አበቃ። ለምን ታመጣዋለህ? አባትነት ውስጥ እንዴት ታላቅ ክብር እንዳለ ያስታውሉ። ከሁለቱ ልጆች መካከል አንዱ ከጠፋ በኋላ ወንድሙ አይደለም ያስጠጋው ወዳጄ፣ አሁንም መልሶ ያስጠጋው ራሱ አባቱ ነው። አባትነት ውስጥ ትልቅ አቅም አለ። አባትነት አይቅለልባችሁ። የስጋ አባት አይቅለልባችሁ። የመንፈስ አባታችሁ አይቅለልባችሁ። እግዚአብሔር ዛሬ መጎስ ይጨምርብሽ። እግዚአብሔር እንደገና ልብ ይጨምርላችሁ። በኢየሱስም እንደገና ልብ ይጨምርላችሁ። ከዛ ከሩቅ ሳለ አባቱም አየውና አዘነለት። ሮጦ አንገቱ አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደለው፣ ወደፊትም ልጅ ሊባል አይገባኝም አለው። አባቱ ግን ባሪያዎችም አለ ወይ አባትነት ውስጥ ያለው ስልጣን ተመልከት አለ። ከዚህ በኋላ እንደዚህ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት። ሃሌሉያ። በእጁም ቀለበት ለእግሩም ጫማ ስጡት። የሰባውን ፍርዳንም አምጥታችሁ እረዱት። እንብላም ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶ ነበርና ተገኝቷል፣ ደስ ይላቸው ጀመረ ይላል። ስለ ታላቁ ልጅ ወደ ታች ስትሄዱ ይሄን አባቱ ስላደረገ ተቆጣ። አባት ውስጥ ነው ወንድም ውስጥ ያለው ክፍተቱን ተመልከት። አባት ነው፣ ወንድም ሶስተኛ ወገን ነው። ወዳጅ የእናት ልጅ ቢሆንም እንደ አባት አይሆንም። አንዳንድ ሰዎች ወንድሙን ይወዱና አባቱን ይንቃሉ። ኖ አይመጣም። አባት ነው። አሁን እኔ ወንድሞቼ 3 አሉ፣ ከኔ ጋራ 4 ነን። ነገር ግን ምንም ክፉ ቢሆን አባቴን አያውቁም። ምንም ክፉ ቢሆን አባቴን አይተኩም። ጌታ ምስክሬ። ምንም ወደዱኝ ምንም ሆኑ ቢባል የአባቴ ልብ መቼም ቢሆንም ተጠቅቼ አባዬ እያልኩ ምናምን ዝም ብዬ ብቀር ረግሞ ተመልሰው አልቅሰው ይተወኛል። አባት ነው። እውነት አባትና እናት በምንም አይለወጥም። እግዚአብሔር ብቻ በህይወት ያሉ ለኛ ልክ እንደኔ እናትና አባት በህይወት ያላለላችሁ ሰዎች እግዚአብሔር ህይወታቸውን ይጨምርላቸው። እውነት እናት አባት ይጨምሩ። እውነቴን ነው እንግዲህ ይጨምሩ። ዘመናቸውን እግዚአብሔር ያስጨምር። እውነት ህይወታቸው እግዚአብሔር ያስቀጥል። በእውነት የኛን ክብር ሳይመለከቱ የኛን ደስታ ሳይመለከቱ የእናንተን ደስታ ሳይመለከቱ በአቋራጭ አይሄዱ። በኢየሱስ ስም ብቻ የሆነ ነገር ሰጥተህ ሳትባረክ፣ የሆነ ነገር አድርገህ ሳትባረክ፣ የሆነ ነገር ሰጥተህ ሳትባረክ፣ የሆነ ልጆችን ቤተሰብን ይዘህ ኪፖን ይሁን አባቴን በጣም ወዷል። ትንሽ ጠንካራ አባቴ ስለሆነ በጣም ወዷለሁ። ብዙ ባልቀርበው ትንሽ ታመመ ምናምን ሲባል በጣም እደነግጣለሁ። ጌታ ይባረክ። ከእኔ ምንም 5 ሳንቲም የሚፈልግ ሰው አይደለም። የራሱ አቅም ያለው ሰው ነው። እናቴም ቢሆንም 5 ሳንቲም እናቴ ያደርጋል። 5 ሳንቲም ለአባቴ ሰጥቼ አላውቅም። ጌታ ይባረክ። ራሳቸው የቻሉ ሰዎች ናቸው። ግን እንደ ልጅ ቢኖሬ አባቴ እዚህ ከተማ ቤት አለው። ቤት እያለው ሌላ ቤት ቢሰጠው ሰርፕራይዝ ባደረገው ደስ ይለኛል። ሰውየው ግን ልጄ ሞቶ ነበረብኝ ሆኗል። በህይወት ልጄ አንተ መምጣት ለኔ በቂ ነው አለ። አንተ ብቻ በህይወት ኖረ ልጄ አለ። 2 ነበራችሁ። አንተን አንዱን ሳታ ግራ ተጋብቼ ነበር ያለና ሮጦ መጣ። አቀፈ ነው ብለው ካቀፈ በኋላ
ወፍራም ነገር አምጡ። ለታላቁ ያልተሰጠውን ቀለበት አምጡ። የሚበላ አዘጋጁ። ብርታውን እረዱለት።